ታሪኩ የሚጀምረው ያንግ ሲያዎች የተባለችን ልዩ ኃይል ያላት ልጅ እያሳየን ነው። ያንግ ነገሮችን በፍጥነት የማድረግና የመንቀሳቀስ ልዩ ኃይል ያላት ሲሆን አንዳንድ ጊዜም ከጊዜ ቀድማ ስለምትሄድ የሞላችው አላርም ከመጮሁ በፊት ከእንቅልፏ ትነቃለች። ታዲያ ይሄ ሁሉ ችሎታ ያላት ያንግ በህይወቷ ደስተኛ አይደለችም። የምትሰራው በፖስታ ቤት ሲሆን ቀኑን ሙሉ እዛ ተቀምጦ መዋሉንም በጣም ትጠላዋለች። በሌላ በኩል እዚህ ደንበኛ በሌለው ፖስታ ቤት ውስጥ አንድም ቀን የማይቀርና በየጊዜው እየመጣ ደብዳቤ የሚልክ አንድ ታይ የተባለ ልጅ አለ። ያንግም ይሄ ልጅ በየቀኑ እንደሚመላለስ ስለተመለከተች የፖስታ ቴምብሮችን ቢገዛ እቤቱ ድረስ እየመጡ ሰራተኞች እንደሚወስዱ ነግራው እዚህ የመመላለስ ግዴታ እንደማይኖርበት ትነግረዋለች። ታይ ግን እዚህ የሚመጣበት አንዳች ምክንያት ያለው ይመስል ቴምብር ስለመግዛት ያነሳችውንም ሐሳብ ባልሰማ አልፎታል። ከስራ በኋላ ያንግ ወደ ቤቷ ርካሽ የሆነ ምግብ ገዝታ የምትገባ ሲሆን የምትኖርበትን ቤት ድሃዎችና በጥባጮች የሚኖሩበት አሮጌ አፓርታማ ውስጥ ነው። ታዲያ ያንግም ሁሌም ቢሆን ከስራ እንደገባች ሰዎች ለመልእክት ያመጧቸውን ፎቶዎች በማውጣትና እነዛን ፎቶዎች በማንሳት የራሷ ድረ ገጽ ላይ ልክ ራሷ ሄዳ እንደጎበኘችው ቦታ ትፖስታለች። ታዲያ እስከዛሬ ድረስ በጣም ብዙ ፖስቶችን ብትፖስትም እሷን የምትከተላት ግን አንዲት ኤሚ የተባለች ሴት ብቻ ነች። ትዕይንቱ ሲቀየር ያንግ በጠዋት ተነስታ በፓርክ ውስጥ እያለፈች ነው። በዚህን ጊዜም ሉዊ የተባለ የዳንስ አስተማሪ ሰዎችን ሰብስቦ ዳንስ እያሰራቸው የነበረ ሲሆን ያንግም ነገሩ አስደሳች ስለሆነ ከርቀት ከነሱ ጋር መስራት ትጀምራለች። ይህንን የተመለከተው አሰልጣኙ ሉዊም እሷን አምጥቶ ከሰዎቹ መሃል እንድትቆም በማድረግ የዕለቱን ዳንስ ስፖርት ስራ አንድ ላይ እንድትሰራ አድርጓታል። ከዛም ፕሮግራሙ እንዳለቀ ያንግ በፍጥነት ከቦታው ላይ ለማምለጥ በመሞከር ሰዓት ሉዊ ተከትሏት እዚህ ቦታ ላይ የሚሰጠው ስልጠና በሙሉ በነፃ ስለሆነ በሌላኛውም ጊዜ መታ እንድትሰራ ጋብዟታል። የዚህን ጊዜም ያንግ በደስታ እሷም የምትሰራው ፊት ለፊት ያለው ፖስታ ቤት ስለሆነ ሉዊ አንድ ቀን እንዲመጣና እንዲጎበኛት ጋብዘዋለች። አንድ ቀን ምሽት ላይ ያንግ በቤቷ ውስጥ በጣም ተደብራ ተቀምጣለች። ህይወቷ ደስተኛ እንዳይሆን ካደረጉት ነገሮች መካከል አንደኛው የአባቷ መጥፋት ነው። ያንግ አባቷን ያጣችው አንድ ቀን ምሽት ከቤት ምግብ እገዛለሁ ብሎ በወጣበት ቅስፈት ነበረ። ምንም እንኳን አባትየው ምግቡን ገዝቶ እንደሚመለስ ተናግሮ ቢሄድም ከዛ በኋላ ግን ተመልሶ አልመጣም። ከዛም በኋላ እናትየው ለሚኖሩበት ቤት ክፍያውን መክፈል ስላልቻለች ወደ ትንሽዬ ቤት ለማለፍ የተገደዱ ሲሆን ባለቤቷ ባደረገው ነገር የተናደደችው የያንግ እናትም የባለቤቷን ዕቃዎች ለሰዎች እየሰጠች ነበር። ታዲያ የዚህን ጊዜም ያንግ ለአባቷ ማስታወሻ እንዲሆናት አንድ ቁልፍና የአባቷን ሬዲዮ ከእናቷ ጋር ተጣልታም ቢሆን ሰዎቹ እንዲወስዱ ታደርጋለች። አንድ ቀን ያንግ በጠዋት ስራ ገብታ ከአንድ ሽማግሌ ጋር እየተጨቃጨቀች ነው። ሰውየው ያለ ወረፋው ገብቶ ለመስተናገድ የሚፈልግ ሰው ነው። በዚህ መሃልም የስፖርት ዳንስ አሰልጣኙ ሉዊ ወደ ቦታው ላይ በመምጣቱ ምክንያት በሽማግሌውና በያንግ መሃል ያለውን ጭቅጭቅ ለመቋጨት ተችሏል። ከሰውየው ጋር ያለው ጭቅጭቅም እንደተፈታ ያንግና ሉዊ በነገው ምሽት አንድ ላይ ወደ ሲኒማ ቤት ለመሄድ በጽሁፍ ተስማምተዋል። ያንግም ከወንድ ጋር እንዲያነግ ግንኙነት ስትጀምር የመጀመሪያዋ ስለሆነ ምሽቱን ደስ በሚል በፍቅር ሙዚቃ ሉዊን እያሰበች ስጨፍር ነው ያመሸችው። በዚያን ቀን ማግስት ያንግ ወደ ስራዋ በባስ እየሄደች በነበረ ሰዓት አንድ ባለጌ ሰውዬ ከፊት ለፊቷ የምትገኘውን ሴት መቀመጫዋን ሲነካካ ትመለከታለች። ከዛ ፊቷን በምታዞር ሰዓት ከአጠገቧ አንዲት ወፍራም ሴት የምትገኝ ሲሆን ያቺን ሴት ደግሞ ወንበር ላይ የተቀመጠ ሌላ ወፍራም ወንድ በፍቅር አይን እያያት ነው። በእርግጠኝነትም ሁለቱ ቆንጆ ጥንዶች እንደሚወጣቸው በመገመት ያንግ ወዲያውኑ አጠገቧ ለምትገኘው ሴት ያ ወፍራም ወንድ አይኑን እንደጣለባት ትናገራለች። ስራ እንደገባች ብዙም ሳይቆይ ሉዊ ቆንጆ ምግብ በምሳቅ ይዞላት የመጣ ሲሆን ይህንንም ምግብ ለሷ ሲል እቤቱ ራሱ እንደሰራው ተናግሯል። ከዛም በቀጠሯቸው መሰረት አንድ ላይ ሄደው ፊልም ያዩ ሲሆን በነገው ዕለት ስለሚከበረው ቫላንታይን ዴይም በሁለቱ መካከል ምክክር ተጀምሯል። ሉዊ ቫላንታይን ዴይ ከማንም ጋር አክብሮ አያውቅም። ይህ ሊሆን የቻለበት ምክንያት ደግሞ ያደገው በማደጎ ቤት ውስጥ ስለሆነ አብዛኛ ጊዜውን ያሳለፈው በችግር ስለሆነ ነው። እናም እንዲህ አይነት ቀኖችን ያደገበት ማደጎ ቤት እየሄደ በመጎብኘት የሚያሳልፍ ሲሆን በአሁኑ ሰዓት እዛ የምትገኝ አንድ የልብ ታማሚ ልጅ ነገር በጣም አስጨንቆታል። ልጅቷ የልብ ንቅለ ተከላ ማድረግ ስላለባት የማደጎ ቤቱ ያንን ገንዘብ መሸፈን አልቻለም። እናም ይህንን እንዴት አድርጎ እንደሚሸፍን እየተጨነቀ
በነበረ ሰዓት ያንግ በነገው ዕለት በቫላንታይንስ ዴይ ለጥንዶች የተዘጋጀ ልዩ ውድድር ታሳየዋለች። በዚህ ውድድር ላይ ተሳትፈው የሚያሸንፉ ከሆነ አይደለም የልጅቷን ልብ ይቅርና የእነሱንም ሕይወት የሚቀይር ብዙ ገንዘብ ማሸነፍ ይችላሉ። እናም በነገው ዕለት ቫላንታይን ዴይ አንድ ላይ እንደሚያሳልፉ እንዲሁም ያንን ጨዋታ እንደሚካፈሉ ተስማምተው በጨዋታው ላይ ሊካሄዱ ይችላሉ ብለው ያሰቧቸውን እንቅስቃሴዎች የዛኑ ምሽት እየተለማመዱ አሳልፈዋል። ከዛም በኋላ ጥንዶቹ አንድ ላይ ወደ ባስ ውስጥ በመግባት ወደ ቤት መሄድ ጀምረዋል። የዚህን ጊዜም ሁለቱም ስሜታዊ ሆነው ከንፈር ለከንፈር ሊሳሳሙ በነበረ ሰዓት የባሱ ሹፌር ድንገት የመኪናውን ፍሬን ግጥም አድርጎ በመያዙ ምክንያት እቅዳቸው ሳይሳካ ቀርቷል። የዛም ምሽት ያንግ ከሉዊ ጋር ተለያይተው ወደ ቤት እንደገባች ነገ ቫላንታይን ዴይ ለብሳ የምትሄደውን ልብስ መርጣ ወዲያውኑ እንቅልፏን ተኝታለች። በማግስቱም ከእንቅልፏ እንደተነሳች የተለመደችው ባስ ውስጥ የገባች ሲሆን የዚህን ጊዜም ቀደም ሲል እንዲቀራረቡ ያደረገቻቸው ሁለት ወፍራም ሰዎች በአሁኑ ሰዓት ጥንድ መሆናቸውን ትመለከታለች። አጅሬው ደግሞ ከዚህ በፊት የሴት ልጅ መቀመጫ ሲነካ የነበረው ከጎኗ የሚገኝ ሲሆን እጆቹን የያንግ ጡቶችን ለመንካት በሚዘረጋ ሰዓት ያንግ በድንገት ራሷን አልጋ ላይ ታገኛለች። የለበሰችው ልብስ ለቫላንታይን ለመልበስ አቅዳ የነበረው ራሱ ልብስ ነው። ጫማዋ ግን ሙሉ በአሸዋ ተሞልቶ የነበረ ሲሆን ያንግም ጫማ ውስጥ ያለውን አሸዋ በማራገፍ ወዲያውኑ ወደ ተለመደችው ባስ ውስጥ ትገባለች። የልጅቷ ልብ እንዲታከም ያንን ጨዋታ ለማሸነፍ ቃል ገብታ ስለነበረ በባሱ በመጠቀም ወዲያውኑ የመጣችውም ወደ ጨዋታው ቦታ ነው። በሚያሳዝን ሁኔታ ግን የጨዋታ ቦታው ላይ ስትደርስ ዛሬ ሰኞ እንደሆነና ቫላንታይን ዴይ ትላንት እሁድ እንዳለፈ ይነገራታል። በሰማችው ነገር አናቷ የዞረው ያንግም ከሁለት ያጣላ ለመሆን ስትል ወዲያውኑ ወደ ስራ ቦታ መጣለች። የዚህን ጊዜም ቀን በቀን የሚመጣው ታይ በዛሬው ዕለት ተደብድቦ አይኑ አብጦ የመጣ ሲሆን ሁልጊዜም ወደሚልከው የፖስታ ሳጥን ላይ ደብዳቤ መልእክት ልኳል። ከስራ በኋላ ያንግ ስለተፈጠረው ነገር ለማጣራት ሉዊ ዳንስ ወደሚያሰለጥንበት ፓርክ መጣለች። በሚያሳዝን ሁኔታ ግን በቦታው ላይ እሱን ልታገኘው አልቻለችም። እናም ከህይወቷ ላይ አንድ ሙሉ ቀን የጠፋባት ያንግ ወደ ፖሊስ ጣቢያ ሄዳ ስለ ነገሩ በምታመለከት ሰዓት ፖሊሱ እያሾፈባት ወደ ቤቷ ሄዳ እንቅልፏን ብትተኛና ቅዠቷን እዛው ብትጨርስ መልካም እንደሆነ ነግሯታል። የቫላንታይን ቀኗን ያጣችው ያንግም በተፈጠረው ነገር ግራ እየተጋባች የዛን ቀን ስለ ነገሩ ሌሊቱን ሙሉ እያሰበች አሳልፋለች። በማግስቱ ያንግ ከስራ ቦታ በምሳ ረፍቷ በምትወጣ ሰዓት መቼ እንደተነሳች የማታውቀው ፎቶዋን ፎቶ ቤት ተሰቅሎ ትመለከታለች። በጊዜውም ለፎቶ ቤቱ ባለቤት ፎቶውን ከየት እንዳመጣ በምትጠይቀው ሰዓት ሰውየው አንድ ወጣት ያነሳውን ፎቶ ሲያሳጥብ ከፎቶዎቹ መካከል ወድጄው እዚህ እንዲሰቀል ጠይቄው ነው በማለት ፎቶውን ከአንድ ወጣት እንደተቀበለ ቢሆንም ግን የዛን ሰው ስምም ሆነ ስልክ ቁጥር እንደማያውቅ ይነግራታል። ያንግም ወዲያውኑ ከፎቶ ቤት ውስጥ ፎቶዋን ይዛ ወደ ስራ ቦታዋ የተመለሰች ሲሆን ነገሮችን በምታገጣጥምና በምታስብ ሰዓት ግን በየቀኑ የመጣ ፖስታ የሚያስቀምጠው ታይ የሚያስቀምጥበት የፖስታ ሳጥን ቁጥር 38 እንደሆነ ታስተውላለች። ከዚህ በፊት ደግሞ የአባቷን ንብረቶች በምትወስድ ሰዓት 38 ቁጥር የተጻፈበት አንድ ቁልፍ አግኝታ ነበር። ምናልባትም ያ ቁልፍ ይሄን የፖስታ ሳጥን ቁጥር የሚከፍት ይሆናል በማለት የአባቷን ንብረት ወደ ደበቀችበት ወደ እናቷ ቤት ተደብቃ የመጣች ሲሆን በጊዜው ከእናቷ ጋር ላለመጨቃጨቅ ተደብቃ ለመውጣት ሞክራ የነበረ ቢሆንም ሳይሳካላት ቀርቶ ግን ከእናቷ ጋር እየበላች የሸሸችውን ጭቅጭቅ የግዴታዋን ተካፍላለች። ትዕይንቱ ሲቀየር ያንግ የአባቷ ቁልፍ የፖስታ ሳጥን ቁልፍ መሆኑን እርግጠኛ ሆናለች። ይሁንና የትኛው ድርጅት ውስጥ ያለውን ሳጥን እንደሚከፍት ስለማታውቅ አለቃዎቿ በዚህ ጉዳይ እንዲተባበሯት ብትጠይቅም ይሄንን ህጋቸው ስለማይፈቅድ የትኛውንም ሳጥን በማፈላለግ ጉዳይ ላይ ሊያግዟት አልቻለም። በዚህ የተናደደችው ያንግም በከተማ ውስጥ ያሉት ፖስታ ቤቶች ውስን ስለሆኑ ያው ቁጥር ያለበትን ሳጥን እየዞረች በምትሞክር ሰዓት አንደኛውን ሳጥን ቁልፉ ይከፍትላታል። እናም እስከዛሬ ታያ መጣ ሲያስቀምጣቸው የነበሩት ደብዳቤዎች በሙሉ በዚሁ ቦታ ላይ ተቀምጠዋል። ለመጨረሻ ጊዜ የተላከው ደብዳቤ ላይም ከዚህ በኋላ ወደ አንቺ አልመጣም፣ ይሄም የምልክልሽ ደብዳቤ የመጨረሻዬ ነው የሚል ጽሑፍ በደብዳቤው ላይ ይገኛል።
ያንግም እያንዳንዱን ፎቶዎች እያገላበጠች በምትመለከት ሰዓት ታይ ዝም ብሎ የፖስታ ቤት ደንበኛዋ ሳይሆን ከልጅነቷ ጀምሮ የምታውቀው ልጅ መሆኑን ታስታውሳለች። ሁለቱ በልጅነታቸው በጣም የሚቀራረቡ ጓደኛሞች ነበሩ። ቢሆንም ግን የሁለቱም ጸባይ ፍጹም የተለያየ ነው። እሷ በህይወቷ ፈጣን የመሆን ኃይል ያላት ሲሆን የሱ ደግሞ በተቃራኒው ነገሮች በጣም የሚዘግሙበት ሰው ነበረ። የእጅ ሰዓቱ ሳይቀር ከሰዓት በየጊዜው ወደ ኋላ የሚቀርበት ሰው ነበረ። እናም እንደዚህ አይነት ዘገምተኛ ሰው መሆኑ ሰዎችን ከአደጋ ሊከላከል ይችላል በመባሉ ምክንያት የባስ ሹፌርም ሆኖ እየሰራ ይገኛል። ታይ ትምህርቱን አቁሞ ከያንግ ጋር ከተለያየ በኋላ እሷንም ያያት በባስ ወደ ትምህርት ቤት ሲያደርሳትና ሲመልሳት ነው። ከልጅነቱ ጀምሮ ፎቶ ማንሳት የሚያስደስተው ታይ በየትኛውም አጋጣሚ ያንግን ሲያገኛት ፎቶ የሚያነሳት ሲሆን በየጊዜው ከሚልካቸው ደብዳቤዎች መካከልም እነዚሁ ፎቶዎች ይገኙበታል። ታዲያ ታይን ልቡን የሰበረው አንድ ነገር በጠዋት ደብዳቤውን ይዞ ወደ ፖስታ ቤት በሚመጣ ሰዓት በዕለቱ ያንግና ሉዊ ሲኒማ ለማየት በጽሑፍ እየተነጋገሩ ነበር። ይህንንም ጽሑፍ አንብቦ ልክ ከፖስታ ቤት በሚወጣ ሰዓት ሉዊ ለሌላ ሴት እወድሻለሁ እያለ ሲያቀማጠልና በህይወት ውስጥ ያለችው ሴት እሷ ብቻ እንደሆነች ሲናገርም ይሰማል። ታዲያ ታይም ከዛ በኋላ ሉዊን በሚከታተለው ሰዓት በየጊዜው የሚያመጣው ምሳቃ እሱ እንደሚለው ራሱ ያበሰለው ሳይሆን ሌላ ሴት በየጊዜው እየሰራች ለሱ በስጦታ መልክ የምታመጣለት መሆኑንም ይመለከታል። በወረቀት ላይ እንደተስማሙትም ሲኒማ ለማየት በሚሄዱ ሰዓት በሄዱ በት ሁሉ እየተከተላቸው ነበር። ሲኒማ ቤት ውስጥም ሳይቀር ከነሱ ጎን የነበረ ሲሆን በጊዜው ግን ትራፊክ ፖሊስ ባሱን ሊያስርበት ስለነበር ሲኒማውን አቋርጦ ወዲያውኑ ወደ መኪናው ተመልሶ ነበር። ፖሊሱንም የመኪናው ሞተር ተበላሽቶበት እንደሆነ ሸውዶት መኪናውን ከቦታው ላይ አንስቶ በሚሄድ ሰዓት ያንግና ሉዊ ባስ ውስጥ ዘሎ የገቡበት ሲሆን ሊሳሳሙ የነበሩትም የዛን ቀን ነበር። ታዲያ ታይም እሱ በሚያሽከረክረው ባስ ውስጥ ይሄ እንዲሆን ባለመፍቀዱ ምክንያት ፍሬኑን ግጥም አድርጎ በመያዝ የመሳሳሙን ነገር እንዳይሳካ ማድረግ ችሎ ነበር። ታዲያ ከዛ በኋላ ግን ዱርዬዎች ወደ ባስ ውስጥ በመግባት ደብድበው አሰቃይተውት በጠዋት እንደዛ ተሻሽጎ የመጣው በዚህ ምክንያት ነበር። ታዲያ የሁሉ ነገር እንዲህ ከሆነ የቫላንታይን ቀኑ እንዴት ሊሰወር ቻለ ካላችሁ እሱን ደግሞ እንመልከት። አንድ ቀን ላይ ታይ እንደተለመደው ወደ ባስ ስራው በሚመጣ ሰዓት ከወትሮ በተለየ ፈጣን ሆኖ ነበር። ከዚህ በፊት እንኳን የምትበር ዝንብ ለመግደል ይቅርና የሞተችውን እንኳን ለመያዝ የሚቸገር አይነት ሰው ነበር። በዕለቱ ግን ሁሉም ነገር ቀጥ ብሎ እሱ በምላሹ ፈጣን መሆን የቻለ ሲሆን ነገሩን ማስፈርቶት ወጥቶ ሰዎችን በሚነካካና በሚያይ ሰዓት ሁሉም ሰው መድረቁን ይመለከታል። የዚህን ጊዜም ከአንደኛው ሰው ላይ ሳይክል በመውሰድ ያንግ ያለችበት ባስ ውስጥ የመጣ ሲሆን በጊዜው የሴቶችን አካል መነካካት የሚያስደስተው ባለጌ ሰውዬ የያንግን ጡቶች ሊነካቸው ነበር። ታዲያ ታይም ባለጌውን ሰውዬ እንደነገሩ በማድረግ ያንግን በባስ ይዟት ወደ ሩቅ ቦታ መሄድ ይጀምራል። በጊዜው ታይ ከያንግ ጋር በልጅነታቸው ስለደረሰባቸው አደጋ እየነገራት ነበር። ሁለቱም በደረሰባቸው አደጋ ምክንያት ጉዳት ደርሶባቸው የነበረ ሲሆን ከዛ በኋላም በጣም የሚቀራረቡ ጓደኛሞች ሆነው ነበር። ከዛ በኋላ ግን በመካከላቸው የሚለያዩበት ከባድ ምክንያት በመፈጠሩ ምክንያት ያንግ ለታይ የአባቷን የፖስታ ሳጥን ቁልፍ ተሰጥቷለች። ታዲያ በእግሩ መሄድ ከጀመረ ጊዜ ጀምሮ ታይ አንድም ቀን ሳያቋርጥ በየቀኑ ደብዳቤዎቹን ልክ እንዳለችው እየላከላት ነበር። ታሪኩንም እየነገራት ወደ አንድ ባህር ዳርቻ ከደረሱ በኋላ በባህር ዳርቻው ላይ ያንግን እንደሚፈልገው እያረገ ያቆማት ቆንጆ ፎቶዎችን አንስቷታል። ከዛም በኋላ ያንን ፎቶ ለማሳጠብ ሲሄድ ነበር የፎቶ ቤቱ ሰውዬ ከፎቶዎቹ መካከል አንደኛውን ስለወደደው በትልቅ ፍሬም አድርጎ ፎቶ ቤት ውስጥ ያስቀምጠው። ከባህር ዳርቻው ተመልሶ እሷን ወደ ቤቷ እየደረሳት በነበረ ሰዓት ታይ ሁሉም ሰዎች ቆመው እንደነበረ አንድ ሌላ ሰው ግን ሲንቀሳቀስ ይመለከታል። በሚገርም ሁኔታ ይሄ ሰውዬ የጠፋው የያንግ አባት ነው። በዛሬው ዕለትም እንዴት ሊንቀሳቀሱ እንደቻሉ ታይ ሰውየውን በሚጠይቀው ሰዓት ሰውየው የሚያውቀውን ታሪክ መናገር ይጀምራል። እንደ ያንግ ያሉ ፈጣን ሰዎች ህይወታቸውን በፍጥነት እየመሩ ስላሉ ምንም የሚባክንባቸው ጊዜ የለም። ይልቁንም ከወደፊቱ ጊዜያቸው በብዛት ስለሚጠቀሙ ይህንን በብዛት የተጠቀሙበትን ቀን ለማካካስ አንድ ቀን ሁሉም ደርቀው የሚቀሩ ይሆናል። በሌላ በኩል እንደታይ ያሉ ፈዛዛ ሰዎች ደግሞ ከህይወታቸው ላይ ምንም ትርፍ ጊዜ ስላልወሰዱ እንደውም ሲፈዙ ያመለጣቸውና ያልተጠቀሙበትን አንድ ቀን
እነዚህ ሰዎች በሚደርቁ ሰዓት እነሱ የሚጠቀሙት ይሆናል። እናም በዛሬው ዕለት ሌሎቹ ሲደርቁ እናንተ መንቀሳቀስ የቻልነው በዚህ ምክንያት ነው በማለት ለታይ ታሪኩን ከነገረው በኋላ ታይ ለምን ሲል ያንግና እናቷን ትቷቸው እንደሄደ ለሰውየው ይጠይቀዋል። የዚህን ጊዜም ሰውዬ ለቤተሰቡ የሚያስፈልገውን ነገር በሙሉ ማሟላት ስላልቻለ ራሱን ከፎቅ ላይ ለመጣል ነበር ሄደው። እንደ ፈጣሪ ፈቃድ ሆኖ ግን ያንን ሳያደርግ አሁንም ድረስ በህይወት የሚገኝ ሲሆን ከዚህ በኋላም ቤተሰቡን ላለመረበሽ ሲል ከነሱ ርቆ እንደሚኖር ይናገራል። እናም ያን ጊዜ አመጣዋለሁ ብዬ የነበረውን ምግብ ለልጄ በአንተ በኩል እንዲደርስልኝ እፈልጋለሁ በማለት ለታይም ምግቡን ልጁ ስትነቃ እንዲሰጣት ቃል አስገብቶታል። ታይም ይሄንን ነገር ያንግ እንድታምነው ሲል አንድ ላይ ፎቶ ያነሳቸው ሲሆን ያንግን ወደ ቤቱ አስገብቷት ከዛ በኋላ ወደ ፖስታ ቤት ተመልሶ አልመጣም። ያንግም ይሄንን ሁሉ ነገር መረዳት የቻለችው እዛ ፖስታ ሳጥን ውስጥ ባገኘቻቸው ደብዳቤዎችና ፎቶዎች አማካኝነት ነው። መቼም ታይ ከዚህ በኋላ ተመልሶ አይመጣም ብላ ተስፋ ቆርጣ በነበረ ሰዓት አንድ ቀን ታይ ደብዳቤውን ይዞ ወደ እሷ ጋር የመጣ ሲሆን በጊዜውም አባቷ ገዛለሁም ብሎ ወጥቶ የቀረበትንም ምግብ እንድትሰጣት አደራ ስላለው ምግቡንም ይዞ ወደ እሷ ጋር መጥቷል። እናም ከልጅነት ጀምሮ ይፋቀሩ የነበሩት ያንግና ታይ በድጋሚ በመገናኘታቸው ሁለቱም በፍቅር በሚያነቡ ሰዓት ታሪኩ ያበቃል።